ሶስት ዓላማዎች አሉት ቅዳሴ። አንደኛ ኃጢአትን ማስተስረይ ነው። ይህ ማለት ግን ሰው ኃጢአተኛ ሆኖ ይቅረ ማለት አይደለም። እኛ በምናውቀው ልክ ብናዘዝ እንኳን በቅዳሴው አካል በጸሎተ ንስሐ በሚባለው አካል እግዚኦ አበስነ ለከ በነቢብ ወበገቢር ወበህሊና ይላል። ሰው ብዙ ጊዜ ንስሐ ቢገባ በገቢር የሰራውን ነው። በሐልዮን በአብዛኛው ሰው ንስሐ ላይ ገባ ይችላል። ከሐልዮ ኃጢአት ደግሞ ከመቤታችን በቀር ማንኛውም ሰው ንጹህ አይሆንም። ቤተ መቅደስ ላይ ገብተን ራሱ እኮ ቁመን እያስቀደስን በሐልዮ ኃጢአት ልንሰራ ሁሉ እንችላለን። አቤቱ የኔን ኃጢአት ይቅር በለኝ የወገኖችን ኃጢአት እያለም ለህዝቡ ሁሉ ኃጢአታቸው ይቅር እንዲባላቸው ካህኑ ከመስዋዕቱ ላይ እጁን ጭኖ ነው የሚጸልዩ። ያ ማለት የምእመናን ኃጢአት ማስተስረይ ነው። ሁለተኛ ግን እኛን ሰዎችን የክርስቶስ አካል ማድረግ። የክርስቶስ አካል መሆን የምንችለው መቼ ነው ከተባለ የክርስቶስን ሥጋ ስንቀበል ነው። የክርስቶስን ሥጋ ያልተቀበለ ሰው የክርስቶስ አካል ሊሆን አይችልም። ደራሲው እንዲላ እንዲሁም እንዘ ብዙኃን ንሕነ እምጽውታ ዘመን ዘዝያሁ፣ እኛ ብዙዎች አካል ስንሆን እያለ ይሄድና ናምን ሞቶ ንሴፎ ትንሣኤ ለእግዚእ ክርስቶስ ዘይታተ ጸጋው፣ ጸጋው የማያልቅበት የጌታ የክርስቶስ በአጽናፈ ዓለም ይጠባሃዱ ሥጋው በዓለም ባሉ አብያተ ክርስቲያናት አንድ ሥጋው ሁልጊዜ እየተቆረሰ እየተፈተተ ይሰጣል። ያ የሚሰጠው ምንድነው? እኛን ምእመናንን የክርስቶስ አካል ለማድረግ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ ይታርኩሱ ቤቶ ለመንፈስ ቅዱስ፣ የመንፈስ ቅዱስን ቤት አታርክሱት፣ ይታምሩኑ ከመ ታቦቱ ለመንፈስ ቅዱስ አንትሙ፣ እናንተ የክርስቶስ ቤት እንደሆናችሁ አታውቁም ምን እያለ ይወቅሳል። እና ይሄ የኛ አካል በመጀመሪያ ከሥጋ ስንወለድ ያው ከእናት ከአባት ተወለድ። ከዛ በኋላ ሁለተኛ ግን በዮሐንስ ወንጌል ምዕራፍ 3 ላይ እንደምናገኘው ዘይተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው። ወዘተወልደ መንፈስ መንፈስ ውእቱ፣ ከመንፈስ ቅዱስ የተወለደ ደግሞ መንፈሳዊ ሰው ነው ተብሎ ተነግሯል ማለት። ስለዚህ ከመንፈስ የምንወለድ በ40 በ80 ነው። በ40 በ80 ስንወለድ ደግሞ በሥጋው በደሙ አማካይነት ነው። ስለዚህ ሁለተኛው ዓላማ እኛን የክርስቶስ አካል ለማድረግ ነው። ሶስተኛ ግን የቅዳሴ ዓላማ ምንድነው ከተባለ የዘላለም ሕይወት እናገኝ ዘንድ ማድረግ ነው። በዮሐንስ ወንጌል ምዕራፍ 6 ላይ ዘበላ ሥጋዬ ወሰይሴ ደሜ ቦ ሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ ተነግሯል። አይራብም አይጠማም፣ የዘላለም ሕይወት አለው። ስለዚህ የቅዳሴ ዋናው ዓላማ እንደዚህ ነው፣ የዘላለም ሕይወት ማሰጠት፣ ኃጢአትን ማስተስረይ። ከዛ ደግሞ ንሕነ አባል ወውእቱ ርእስ፣ ዮሐንስ አፈወርቅ እኛ አባል እንባላለን፣ ክርስቶስ ደግሞ ራስ ነው። ክርስቲያን ከሆነ አንድ ሰው ራሱ ክርስቶስ ነው። ክርስቶስ ራሳችን ከሆነ ደግሞ እኛ አካሎችን ነው። አካሎችን ምን ደግሞ በሥጋው አማካኝነት ነው። ስለዚህ የቅዳሴ ዓላማ እነዚህን ሶስቱን የያዘ ነው።